ከዚህ በላይ ምን የሚያስደስት ነገር አለ? አንድ ሁለት ሶስት ራኪ ተስፌቱን ማለባሽ ተዝት አሽቃበት ጉርባን ቆሻሻን ኩን ኡመት ኦሮሞቲን ባለስተ ተዲፈ መጋፈዱ ጀና ሰላም ሰላም፣ ጤና ይስጥልኝ። እንደምን አላችሁ ውድ የኡርጂ መልቲ ሚዲያ ተከታታዮች? ጆን ዳንኤል ብዙ ስራዎች ሰርተዋል ታውቃላችሁ። ከመታሰሩ በፊት ለቦረና ህዝብ በፖቴ ውሃ ይዞ ሄዶ ውሃ ጠጥቷል። ለኢትዮጵያን ወጣት ቲክቶክ ይከፍላል ብሎ በግልጽ የነገረን እሱ ነው። ኢቭን ብዙ ልጆችን ቲክቶክ እንዲሰሩ ላይፍ ላይ ሲገቡ ሲያበረታታ የነበረው ልጅ ነውና እኔ በምን ቃላት ጆን ዳንኤል እንደምገልጸው አላውቅም። ልክ ታስሮ ከእስር ቤት እንደወጣ ደግሞ ታውቃላችሁ የአርሲ ህዝብ በውሃ እጦት ይቸገሩ ነበር። ከእስር ቤት እንደወጣ የአርሲ ህዝብ ውሃ ማግኘት አለበት ብሎ ለነሱ ነው ውሃ የሰራው። ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። አንድ ሁለት ሶስት ናና ራኪ ተስፌቱን ማለባሽ ተዝት አሽቃበት ኩሮ ሃዳራቱ ዘነጡ ጎንደሮ ዘነጡ ይባል ኦሮሞ ወይንም ኦሮሞ ሚዲኛ ተገድራ ማን ጉርባን ቆሻሻን ኩን ኡመት ኦሮሞቲን ባለስተ ተዲፈ መጋፈዱ ጀና ረኮማ ሊቀባ አማራ ወጅ ዮዘነን ኢሳኒ ጹፈኒን ወጅና ዘነጠን ይጋፈ እሬቻ ከረነ ገፈት አከመቲን ጫሊ አከመቲን ጉርባና ጋውሪዳ ጫሊ ሰኝ ኢዳ ጫሊ ሰኝ ጉዳ ከንዱር ለሚን ከጀቴ ዲበቴቱ ፈናራም ለጋፈርሳን ገዲት ሳዋት ለካይ የሮ የርገቱ ራዲዮን ሲዋደ ቀወን ሲአካይ ሐመም ለሚከቲ ወሊ ገልተ ዲደመ ጉማሊ ጣልማሃ እዚህ አይነት ሰዎች ዘረኛም ነው ሊል አልችልም። በምን ልክ ብገልጻቸው ነው ኢትዮጵያ ህዝብ? አንዳንዴ በምን ልክ አንዳንድ እንደዚህ አይነት ሰዎች በምን ልክ ብገልጽ ነው የእናንተ ልክ ማገኝ? ሙዚቃው መፍቱ ነው። በነገራችሁ ላይ አንዳንድ ሰዎች እንዴት ዘነጡ ትለናለህ ብላችሁ ምን ማለት ነው? እኔ አልገባኝም። ijoolleen keenya keessumaa mirga isaadhamii afaan isaa waan barbaadeen afaan barbaade sirbu akkuma keessan afaanumti keessan kun sirbamuu qaba. Afaan Oromoo sirbuu qaba mucaan kun. Mirga hin qabu afaan barbaade sirbu. Jibbisa akkanaa jibbisa afaan irraa qabnu irraa odoo bilisa taane gaarii ta'aa jechaadha. Maaliif seetanii jarri tunis kaleessa sirba ishii malee afaan ishii malee alaabaa ishii malee amantii ishii malee itti warra turte miti. Kanaaf jibbine. ባይዜ ወር ኡመተ ከና qabsaa ture በር ዋን ብራ በርባቸፊ ምት ወልቂጡማን አፋን ያዱፍ ወዴት ማለት አንዳንድ ሰዎች አላችሁ። ይሄ ልጅ ለምን በአማርኛ ዘፈነ ነው? ሌላ ምንም ታሪክ የለው። መፍቱ ነው። አማርኛ ምኛ፣ ኦሮሞኛ ምኛ፣ ትግረኛ ምኛ። እንዲህ አይነት ወደ ኋላ ቀር አስተሳሰባችን እንተውስት የት ያደርሰናል? ኑሯችን በየቀኑ አናታችን እየኮረኮመ እያለ ማለት እኛ ዛሬም ስለ ዘር ነው የምናወራው። የኔ ዘፈን ብቻ ይዘፈን፣ የኔ ቋንቋ ብቻ ይወራ። አሁንም እንደዛ ነው። ድሮ እናንተ እንደዚህ ታረጉ ነበር እንለውና ሌሎችን ልክ አይደላችሁም፣ አንድ ቋንቋ፣ አንድ ዘፈን፣ አንድ እምነት የሚባለው ነገር ልክ አይደለም እያለን እንቆይና ዛሬም እኛው የነሱ መንገድ እንከተላለን። ሌላ ሰው ላይ የጠላሁትን እኔ ላይ ሰው ልክ ነኝ ማለት ለኔ ልክ አይመስልም። ዳዊት ሲዘፍን ምን ነው ዝም አላችሁ? እንዴት የዳዊት ሙዚቃ የዳዊት ዘፈን እንዴት ትዘፍናለህ ያላላችሁ? ስርበ ወረህ ዳዊሰን ስርበ ወረህ እንዲሁ ስርባ ትሩሰን ውሸተን ሐረማሬ ወ ስርበ ቢየሳ ወ ስርበ ኩን ማረኮ ቀብ ዋን ጆን ዳንኤል ነው ተይ ጆሉም ትኑ ከሳባቴ ነው ታኔ ለኔ ለህዝብ የሚቆረቆር ለህዝብ የሚቆም ልጅ ነው። ህዝብ ሲቸገር፣ ህዝብ ሲራብ፣ ህዝብ ሲጠማ
የሚደርስለት ሰው ነው ለኔ ትክክለኛ ኢትዮጵያዊ። አሁን ደግሞ በቅርቡ እኔም ገበሬ ነኝ ብሎ ኦሮሞ አርሶ አደሮች ጋር ሄዶ ከነሱ ጋር እዛ ምን እንዳለ እውነት ውሃ ጠይቆ ወተት የሚሰጥ ህዝብ መሆኑን አሳይተዋል። የማር እንጀራ ዛሬ ገና ነው ያየሁት እንዳለ ሁሉንም በነገራችሁ ላይ አንድ ነገር ልንገራችሁ። የኦሮሞ የዋነት ጥግ እንዳለ ሆኖ የኢትዮጵያ ህዝብ የትም ብትሄዱ በየትም ክፍለ ሀገር በየትም አቅጣጫ ብትሄዱ ምስኪን ህዝብ ነው። ውሃ ስትጠይቅ ወተት የሚሰጥ እንግዳ አክባሪ እንደሆነ የኢትዮጵያ ህዝብ አይ አያችሁ እኛ ራቹን እንዴት የአማርኛ ሙዚቃ ትሰራለህ ብለን ተማርነ ነቃን የምንለው ሰዎች ቪዲዮ እንሰራበታለን። እነዚህ አባቶች ግን ጆን ዳንኤልን አማርኛ ለምን ታወራለህ ብሎ እንግዳችን ነው ብሎ መቀበልን አልተው። ለምንድን ነው ከአባቶቻችን እንማር? እባካችሁ ሰላምን አንድ ነው እንዋደድ። ምን ይጠቅመናል ይሄ? ራቹ በአማርኛ ዘፈነ ብሎ እንደዚህ ቡራ ከረዩ ማለት ምንድነው? ኡመን ከኛ በር ሙጫ ከናፋና ማርፋ ዱበታ ደኒ እንጅብኔ በር ኦርመንጀን ኦፊት ፉዳተኒ ኦፊት ታመተኒ አነኒ ፊደመሳት ከነኒ ነው ተርግሲሰኒ ማልፍኑ ማልታ አቦቲ ከኛራ ጃላላ ሆዳል የዘረኝነት ግን ቢሆን አይተናል አይደል? ምን ጠቀመን ነው? ወደ ኋላ እንድንሽቆለቆል ነው ያደረገን። እርስ በርስ እንዳንስማማ እርስ በርስ በማይሆን አይን እንድንታይ ነው ያደረገን እንጂ የጠቀመን ነገር የለም። ምን አለበት ከአባቶቻችን መልካም ነገርን ብናወርሰው። እነሱ እኮ አማርኛ ወራ፣ ኦሮሞኛ ወራ፣ ትግረኛ ወራ፣ ትግረኛ ጨፈርክ፣ ኦሮሞኛ ጨፈርክ ብሎ አይደለም ሰው በመሆናቸው ነው የተዋደዱት። ለዛም ነው በእነሱ ዘመን በረከትም ረድኤትም የነበረው። እኛ ምንውን በዚህ ዘመን ረድኤት አለ በረከት አለ እንሰራለን፣ የት እንደገባ አናውቅ። ደስታችን የተወሰነ ጊዜ ነው የሚቆይጃችን ላይ ከቻለን እንደ አባቶቻችን ነው። ክፋታችን እኮ ሄዶ ዛሬ እኮ እርስ በርስ እንዳንግባባ አድርጎን ሰላማችን አጣን። አንዱ አንዱን አያምንም፣ ተጠላልፈን ቁጭ ብለናልና እባካችሁ ይሄ ነገር አይጠቅምንም እንተወው ለማለት አይደል። ይሄን ቪዲዮ ልጁ ምግብ እየበላ እያለ እግሩ ላይ ጉልበቱ ላይ ይወርቃል። አንዳንዳችሁ ብትሆኑ በእርግጠኝነት ቪዲዮአችሁን ቀርጻችሁ ዞር ትላላችሁ እንጂ አታነሱም። በጣም አይ ዶንት ኖ ግን ብዙ ሰው አይቻለሁ ልቡ ንጹህ እንደሆነ ያስታውቃል። ምናልባት ያኔም ነገሮቹ ሰዎቹ አገፋፍቶት ነው ያኔም አየር መንገድ ያን ሁሉ እንዲፈጠር የሆነበት እንጂ የዚህ ልጅ ልቡ ንጹህ እንደሆነ ያስታውቃል። ሩህሩህ ልጅ እንደሆነ ያስታውቃልና እኔ ለአንተ ቃላት የለኝም ቢሆን በመጨረሻ ለጆን ዳንኤል ኦሮሞ አባቶች ለሚወዱት ሰው የሚሰጡት ስጦታ ለጆን ዳንኤል ሰጥተዋል። አመሰግናለሁ። nama rakkina nuyi ku isaan haa godhu haa jiraatan isaanis immoo mucaa kanallee nama sabsaabii firaa isaa haa godhu haa jiraatan nagaa isinii haa godhu firaadha fayyaa ta'a nama rakkina biyyaa laalu isin haa godhu. Keenyaa sirreenyaa nurraa haa qabu isinirree nagaa isin haa godhu nama dhuftanii fira laaltanii waan bara fuulduraan yaadaan firaadhaan mana keessatti nagaan gadaan kufaa tokkoon. አመሰግናለሁ። ገለቶሚ ባዬ ገለቶሚ አኒ ባዬ ሲንጀለደ ለጆን ዳንኤል ይሄ ስጦታ ሲሰጡት እኚህ አባት ምን እንዳሉ ታውቃላችሁ? እንደኛ ዘረኝነትን አይደለም የሰበኩት፣ ሰላም ለሀገራችን ያድርግልን፣ አንድነታችን ያብዛልን ብሎ ነው ጆን ዳንኤል ሲመረቁት የነበረውና አጫሉ የሆነ ጊዜ እንዴ ብሎ ነበረ። አንዴ አዳምጠን እንመጣ beekamtiin gahaa ta'e nu kennamuu qabaa nu kennamuu qabu qotee bulaan Oromoo nu kenna waan ta'eef guyyaa guyyaani beekamtii caalu isaan irraa caalu wanti jira jedhee gatii yaanne
የኦሮሞ አባቶች ገበሬ ወይም ደግሞ የኢትዮጵያ አርሶ አደር የሚሰጥን እውቅና ይበቃናል ነው ያለው። ስለዚህ ለጆን ዳንኤል ትልቅ እውቅና ነው የሰጡት። ለራቹ እንኳን አልሰጡትም እንደዚህ። ለምን? እነሱ የኦሮሞ አርሶ አደሮች ኦሮሞ ስለሆንክ አይደለም የሚወዱ ሰው ሆነ እነሱ ስላከበርክ ብቻ በሰውነት ብቻ የሚያከብሩ ናቸው። የትኛውም ኢትዮጵያ ውስጥ አርሶ አደር ጋር ብትሄድ እንዲህ አይነት ፍቅር ነው ያላቸውና እኛም እግዚአብሔር እንዲህ አይነት ፍቅርን ያብዛልን። ዘሩን ቆጥረን በዘፈን እንኳን እንደዚህ ከዚህ የወጣው ዘፈን እንዴት በዚህ ዘፈን ቪዲዮ ትሰራለህ? እንዴት እንደዚህ ትሆናለህ? እንዴት አማርኛ ትናገራለህ? እንዴት ኦሮሞኛ ትናገራለህ? እንዴት ትግረኛ? ሰዎች አንድ ሀገር ውስጥ ነው እየኖረን ያለነው እንዴ? የትም ዓለም ላይ እኮ አንድ ሀገር ውስጥ እየኖሩ የተለያየ ቋንቋ ያወራሉ። እና አልበጀንም፣ ይበቃናል። ዘረኝነት የት ድረስ እንደወሰደን እንደሆነ እያየን ነውና እባካችሁ በቃ እንበል። መማራችን ወደኋላ እንዳይመልስን እልሃለሁ። እነሱ ሳያውቁ እኛን አሳውቆን፣ እነሱ ሳይማሩ እኛን አስተምሮን ቢያንስ ነገ ለነሱ በነሱ ያልፍልኛል ብሎ ሲጠብቅ የኛ ውለታ ዛሬ በየክፍለ ሀገሩ ሲጓዙ መንገድ ላይ እየያዘን እንረሽናቸዋለን። ይሄን ኃይል ብር አምጣ እንለዋለን። በማያውቁት ጉዳይ ዋጋ እያስከፈለን ማለት በቃ ይበልን እላለሁ። እኔ ስለነበረኝ ጊዜ አመሰግናለሁ። በሌላ ፕሮግራም በሌላ ቪዲዮ እስክንገናኝ